ለባለ ትዳሮች ነው። በደንብ አዳምጡት። ባለቤቴ ለ2 ወር ቤቱን ጥሎ ሄዶ ነበረ። ለምን? በጣም ነው የምንጣላው፣ በጣም እንሰዳደባለን። ይሄ ሃይላንድ ውስጥ ያለው ዘንዶ ምላሳችን ላይ ነበረ። በጣም ቆሻሻ ስድብ ነበር የምንሰዳደበው ከባለቤቴ ጋር ማለት ነው። በጣም ስለመረረው ቤቱን ጥሎ ወጥቷል። ከዛ እሱ ሲወጣ እኔ እዚህ መጣሁ፣ ሱባኤ ማለት ነው። ዋሻ ሆኜ እዚህ መታችሁ ስትጸልዩ የውሸት እንዳትጸልዩ። ከአይናችሁ ሲወርድ የሚያቃጥል እንባ ነው የሚወርደው። እንደዛ ነው የሆነ። አይኔ ያቃጥለኝ ነበር እንባዬ ሲወርድ ማለት ነው። ጸለይኩኝ። ከዛ ማለት ነው ጸበሉን እየሄደ ቤቴ ላይ 3 ቦታ ሰቀልኩት። ዋናው መግቢያ ላይ ያለው ሰርቷል፣ ሌላው አልሰራም። አየሁት። ከዛ ጸልዬ ሲሄድ ማለት ነው ከባለቤቴ ጋር ቀጥ ብሎ ቤት ነው የመጣው። እግዚአብሔር አመስግኑ ማለት ነው። እንደገና ሮብለታ ያሁኑ ሮብለታ አምጥቼ እዚህ ሰቅየው ነበረ። ሄዳችሁት ንጹህ ጸበል ነው። ማርነቱ የት እንደሄደ አላውቅም። የእመቤቴ የባታ ታምር ለኔ ያደረገችው በጣም ብዙ ነው። ሮብለት እዚህ ሰቅየው ስመለስ ሐሙስ ዕለት አድሮ ዓርብ ዕለት ባለቤቴ ቤት መጣ። በጣም በፍቅር ነን አሁን ያለ ነው። በዚህ እግዚአብሔር ይመስገን። በአታ ማርያም እናቴ ድምጻችሁ የባትዬ ልጆች ዘምሩላት። እደጅሽ አልቀርም እስከ ዕለተ ሞቴ፣ እደጅሽ አልቀርም እስከ ዕለተ ሞቴ፣ በአታ ማርያም እናቴ እደጅሽ አልቀርም፣ እደጅሽ አልቀርም እስከ ዕለተ ሞቴ፣ በአታ ማርያም እናቴ